አዱኛን ተሰናብቻታለሁ ይህን በማስመልከትም ይህን ቪዲዮ የመጨረሻ መልእክት ይሁን ዘንድ ከመጀመሪያ ቀን ጀምሮ እስከ መጨረሻ ጉዞዬ ከጎኔ ሆናችሁ ስትደግፉ ለነበራችሁ ወንድሞች አላህ የኸይር ገዛችሁን ይወፍቃችሁ እኔን ስትረዱ እንደነበር ሁሉ የሙስሊም ወልድ ፕሮጀክትን በመደገፍ እንድትቀጥሉ ይያልኩ ለሙስሊም ወንድሞችና እህቶች አጠር ያለች መልእክት ማስተላለፍ ፈልጋለሁ እንደምትመለከቱት በዱንያ ህይወት ውድ መኪና አለን በቂ ገንዘብም አለን አልহামዱሊላህ አላህ ሁሉን ነገር ሰጥቶናል ነገር ግን እኔ በታመምኩ ሰዓት ብዙ ወንድሞች አንተ ጀነት ለመውረስ ዋስትና ያለው ስራ ጥላልፈሃል በማለት ያበረታቱኝ ነበር አንተውም አሁን አገልግልሃል ይሉኝም ነበር ነገር ግን ይህ አላህ Subhanahu Wa Ta'ala ለኛ ይቸረን ትንሽ ኒዕማ ነው ዛሬ ጧት ልክ ከንቅልፌ እንደነቃው በአላህ ፍቃድ በራሴ እየተራመድኩ ሻወር ቤት መግባት ይያለሁ ለረጅም ጊዜ የራኩትን ስራ ተዛውሬ ለመጎብኘት ይያለሁ ይህ በህይወቴ መጨረሻ ያገኘሁት እድል ነበር ወላሂ ነው የምላችሁ አብዛኞቻችን በመጨረሻ ህይወታችን የማናገኘው እድል ነው እኔ የመጨረሻ ህይወቴንና ከዱንያ የምለይበትን ትክክለኛ ጊዜ አላህ ሳውቆኛል እንደሚታወቀው ብዙ ወንድሞቻችን የሚሞቱበትን ወቅት ሳያውቁ በናይት ክለብ ውስጥ ጭፈራ ላይ እያሉ ድንገት ህይወታቸው ያለፈ ከአቅም በላይ መጠጠጥተው ራሳቸውን ስተው ወድቀው ዱንያን የተለዩ የብዙ ወንድሞችና እህቶች ታሪክን ሰምተናል ሱብሃንአላህ ስለዚህ የአኽራ ወንድሞቼ ሆይ በህይወት ዘመናችሁ እቅድ የህይወት ግብ አላማና የራሳችሁ ፕሮጀክት ይኖራችሁ የራሳችሁ ፕሮጀክት ባይኖራችሁም የሌሎችን ፕሮጀክቶች ባላችሁ ደግፉ ወላሂ ይህን ስራችሁን ነገ የውመል ቂያማ ታገኙታላችሁ የዱንያ ህይወት በማሳለል ላይ ለተጠመዳችሁ ወንድሞችና እህቶች እማስተላልፈው መልእክት ቢኖር እስቲ ዛሬ ላይ ሆነን ከ5 አመትና ከ10 አመት በፊት ያለውን ህይወት እንመልከት ያኔ የነበረን ምኞትና ዛሬ ላይ ያለን ምኞት ይለያያል ዱንያም በዛው መጠን ትለዋወጣለች ፍላጎቶቻችንም እና ምኞታችንም በዛው መጠን ተለውጧል የዓለም ሁኔታ በየወሩ ይለዋወጣል እኛም ምኞታችንን ለማሳካት ህይወትን ማሰራራችንን ቀጥለናል ወላሂ ነው የምላችሁ አብዛኞቻችን እስላምን ከመከተል በላይ የነፍስያን ምኞት መከተልን መርጠናል በዚህ ወቅት ግን ጥንቃቄ ማድረግ አለብን ምክንያቱም ህይወት ጫወታ አይደለችም ልጆቻችን ሊጠቁ ይችላሉ ማንንም ሊጠቃ ይችላል ወላሂ አንዳንዴ ብቻዬን አልጋዬ ላይ ቁጭ ብዬ አለቅሳለሁ እሚረዳኝ ሰው ፈልጋለሁ ግን አላህ Subhanahu Wa Ta'ala እሚረዳኝ ሰው ያደርግልኛል ይህ ግን ህይወት ያስተማረችን የኑሮ መንገድ ነው በሂደቱ ውስጥም ብዙ ወንድሞችን የልብ ጓደኞችን ታፈራለህ ብዙ ሰዎችን ታገኛለህ እነኚህ ሰዎች ከተለያየ ህይወት መደብና ከተለያዩ ሀገራት የተውጣጡ ናቸው ግማሹ ከዱባይ ሌላው ከዩኬ ለአላህ ብለው በመምጣት ታመሜ ባለሁበት ሰዓት ይጎበኙን ነበር ይህ አላህ የሰጠን ፍቅር ነው ሰዎች እኔን ለመጠየቅ ከ14 ሰዓት በላይ ረጅም ፍላይት በማድረግ ይዘይሩኛል እነኚህ ሰዎች ግን አንተ የሰው ድጋፍ እንደሚያስፈልግህ አይረዱም የሰዎች ድጋፍ ስትፈልግ ሁሌም በአላህ ላይ እምነት ይኖርህ ሁሌም በአላህ ላይ ጠንካራ ተወኩለት ይኖርህ አላህ ካልጠበቀው በኩል ሰዎችን ይልክልሃል ምንም አትጨነቅ ሁሌም አንድ ወይም ሁለት ወይም ሶስት ሰዎችን ለኸይር ስራ ስታበረታታና በጎ ስራ እንዲሰሩ ስታደርግ እነኛ ሰዎች አንተ ወደ አኽራ ስትሄድና ቀብር ስትገባ ያስታውሱሃል ለሰራው በጎ ስራም ምንዳውን ታገኛለህ ወይ ደግሞ አንተ አንድ ሰው ባንተ ምክንያት ወደ እስልምና እንዲመጣ ምክንያት ስትሆን የስራህ ዋጋ ነገ በአኽራ ትመነዳዋለህ ስለዚህ ወንድሞችና እህቶች ወደ ኸይርና በአላህ መንገድ ላይ ለመስራትና ሌሎችን ለመርዳት የህይወት ግብ ይኖራችሁ ለአኺራ ህይወት እሚረዳ እሱ ነውና በኸይር ስራ ላይ ተበረታቱ ጀዛከላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ جزاك الله خيرا والسلام عليكم